ታሪካችን የሚጀምረው በአሜሪካ ውስጥ ቤኪና ባለቤቷ ዳን እንዲሁም የቅርብ ጓደኛዋ ሃንተር የተባሉ ሶስት ወጣት ተራራ ወጪዎችን እያሳየን ነው። ሶስቱም በሙያቸው የተካኑ ተራራ ወጪዎች ሲሆኑ ቤኪና ሃንተር ገና ከልጅነታቸው ጀምሮ አብረው ሲወጡ የቆዩ የቅርብ ጓደኛ ማቾች መሆናቸውን እናያለን። በዚያም ቀን ግን ከወትሮ በተለየ ሁኔታ አስፈሪ የሆነው ገደላማ ቦታ ለመውጣት ይሞክራሉ። ዳን ለቤኪ ልጁ ትዝታ የሚሆን ፎቶ ለማንሳት ሲል ካሜራውን ይዞ ከፍ ብሎ ይወጣል። ቤኪም ባለቤቷ ዳን ከበላዩ ሆኖ ፎቶ እያነሳት እያለ ድንገት ከገደሉ ውስጥ የተደበቀ የሌሊት ወፍ በድንገት በመብረር ዳን በድንጋጤ እጁን ከያዘው ገመድ ላይ ለቆ ወደ ታች ይወድቃል። ቤኪም ባለቤቷን ለማዳን ገመዱን ይዛ ብትጎትትም ጉልበቷ ስላልበቃት ዳን ከፍታው ላይ ወድቆ ወዲያውኑ ይሞታል። ሃንተርም ይህን ሁሉ በዓይኗ ስታይ ከፍተኛ ድንጋጤ ውስጥ ትገባለች። ይህ አሳዛኝ ትዕይንትም ለቀጣዩ ታሪክ በሙሉ መነሻ ይሆናል። ከአንድ ዓመት በኋላ ቤኪ ባለቤቷን ሞት መቀበል አቅቷት በአልኮል ውስጥ ተዘፍቃ ብቻዋን ተነጥላ የምትኖር ስትሆን ከአባቷ ጀምስ ጋር የነበራትን ግንኙነት እንኳን በእጅጉ ሻክሮ እናያለን። ምክንያቱም ጀምስ ዳን ለቤኪ ተገቢ ሰው እንዳልነበረ ስለሚያምን ነው። ቤኪም ሕይወቷን ለመቀጠል ፍላጎት አጥታ በራሷ ላይ ጉዳት ልታደርስ ስትሞክር ጓደኛዋ ሃንተር ደርሳ ታድናታለች። ይህም ትዕይንት ቤኪ ምን ያህል ጥልቅ የሆነ የሐዘን ጉዞ ውስጥ እንደገባች በግልጽ ያሳያል። ሃንተርም አሁን ላይ በሶሻል ሚዲያ በአደገኛ ውጣ ውረዶች የምትታወቅ ኢንፍሉዌንሰር ሆናለች። ቤኪም ከሐዘኗ እንድትወጣ ለመርዳት ስትል ጭው ባለ በረሃ ላይ በተተወ የቢ67 የተባለ 2000 ጫማ ከፍታ ያለው የቆየ ቲቪ ማስተላለፊያ ማማ ላይ አብረው እንዲወጡ ትጋብዛታለች። ይህም ለቤኪ የዳንን አመድ ከከፍታው ላይ የመበተኛ እንዲሁም ፍርሃቷን የመጋፈጫ አጋጣሚ ይሆናል ስትል ታሳምናታለች። ቤኪም መጀመሪያ ብትፈራም በመጨረሻ ግን ሕይወቷን በፍርሃት ውስጥ መቀጠል እንደማትፈልግ ወስና ከሃንተር ጋር ለመሄድ ተስማማለች። ወደ ማማው በመኪና ሲጓዙ መንገድ ላይ ምግብ ቤት ውስጥ አርፈው ሲበሉ ሃንተር ስልኳን የመሙያ ገመድ ከምግብ ቤቱ አምፖል ጋር በማገናኘት እንዴት ኤሌክትሪክ መስረቅ እንደምትችል ለኬቢ ስታሳያት እናያለን። ይህ ትንሽ ዘዴ ግን በኋላ ትልቅ ትርጉም እንደሚኖረው አያውቁም ነበር። ሁለቱም ወደ ማማው መንገድ ላይ ሳሉ ስለ ሕይወት ትርጉምና ስለ ፍርሃት ብዙ ውይይት ያደርጋሉ። ሃንተርም ሕይወት አጭር ናት እባክሽ የሚል የሐሳብ ደጋግማ ስትገልጽ እናያለን። ይህ ንግግርም በፊልሙ መጨረሻ ላይ ትልቅ ትርጉም ይዞ ይመለሳል። ሁለቱም ማማው ስር ሲደርሱ በአካባቢው የሞተ ቀበሮ አይተው አእምሮዎች ሬሳውን ሲበሉት ይመለከታሉ። ይህ መጪው ጊዜ አስፈሪ እንደሚሆን የሚያመለክት ይመስላል። ካሜራቸውን አውጥተው ፎቶ ያነሳሉ። እነዚህ አሞራዎች በፊልሙ ውስጥ ደጋግመው የሚታዩ ሲሆኑ እንደ ሞት ምልክት ተደርገው በተደጋጋሚ ጥቅም ላይ ይውላሉ። ከዛም የማማውን ውስጣዊ ደረጃ መውጣት ይጀምራሉ። ደረጃው በእጅጉ የዛገ ስለሆነ ቤኪ በፍርሃት ልትመለስ ብትሞክርም ሃንተር ግን አጽናንታት እንድትቀጥል ታደርጋታለች። ውስጣዊን ደረጃ ጨርሰው ከደረሱ በኋላ ግን ወደ ማማው ጫፍ ለመድረስ ሌላ 200 ጫማ የሚሆን የውጭ ደረጃ መውጣት ይኖርባቸዋል። ይሄኛው ደረጃ ግን ከውስጠኛው ደረጃ የባሰ የዛገና ብዙዎቹ ብሎኖች የላላ መሆኑን እናያለን። ሁለቱም ግን ይህን ሳያውቁ በድፍረት መውጣታቸውን ይቀጥላሉ። በመጨረሻ የማማው ጫፍ ላይ ይደርሳሉ። ቤኪም እዛው የዳንን አመድ በንፋስ ውስጥ ትበትነዋለች። ይህ ለሁለቱም እጅግ ስሜታዊ ወቅት ይሆናል። ሃንተርም ለኢንስታግራም ገጿ ስትል ትዕይንቱን ስትቀርጽ እናያለን። ደስታቸውን እያጣጣሙ ፎቶ ሲነሱ ቆይተው ወደ ታች ለመመለስ ሲነሱ ግን ቤኪ ወደ ውስጠኛው ደረጃ ልትወርድ ስትል መላላት ጀምሮ የነበረው የደረጃው ክፍል እነሱን መሸከም ስላልቻለ ደረጃው ሙሉ በሙሉ ተነቅሎ ወደ ታች ይወድቃል። ቤኪም ከደረጃው ጋር ልትወድቅ ስትል ሃንተር ገመዷን ይዛ በኃይል ስለጎተተቻት በተአምር ትድናለች። ነገር ግን የያዙት ቦርሳ ውሃቸውንና ድሮናቸውን ይዞ ከማማው ስር ወዳለው አንድ ትልቅ አንቴና ላይ ወድቆ ይቀራል። ሁለቱም አሁን ላይ ከማማው 2 ጫማ ከፍታ ላይ ምንም አይነት ደረጃ ሳይኖራቸው ተንጠልጥለው መቅረታቸውን ይረዳሉ። ቤኪም በክስተቱ ምክንያት ጭኗ ላይ ከፍተኛ ጉዳት ደርሶባት
ሃንተር ደግሞ ቁስሉን ታስርላታለች። ከማማው ግርጌ ባለ ሳጥን ውስጥ ደግሞ የፍንዳታ ሽጉጥና ማጉያ መነጽር በማግኘታቸው እርዳታ ለማግኘት ተስፋ ያደርጋሉ። ነገር ግን ስልካቸው በአካባቢው ባለው የመገናኛ አንቴና ጣልቃ ገብነት ምንም ምልክት ማግኘት አልቻሉም። 5 ሰዓት ያህል ቆይተው ማንም ደረጃው ሲወድቅ የሰማ ሰው እንደሌለ ሲረዱ ተስፋ መቁረጥ ስሜት ውስጥ ይገባሉ። በማጉያ መነጽራቸው እየተመለከቱ ሳለ ከማማው ግርጌ አንድ መኪና ቆሞ ያያሉ። በፍንዳታው ሽጉጣቸው ምልክት ይሰጣሉ። ነገር ግን ግርጌ የነበሩት ሁለት ወንዶች ከመርዳት ይልቅ የሃንተርን መኪና ሰርቀው ይጠፋሉ። ይህ ተስፋቸውን የበለጠ ያደበዝዘዋል። ቤኪም በዚህ ክስተት እጅግ ተበሳጭታ በንዴት ታለቅሳለች። ማታ ላይ ቤኪ በሃንተር ቁርጭምጭሚት ላይ 143 የሚል ንቅሳት ስታይ ትደነግጣለች። ምክንያቱም የቁጥር ባለቤቷ ዳን ቤኪ እወድሻለሁ ለማለት ይጠቀምበት የነበረ ልዩ ኮድ ስለነበረ ነው። ሃንተር ተጠይቃ ልትደብቅ ባለመቻሏ ከዳን ጋር ከቤኪ ጋብቻ በፊት ለ4 ወር ያህል የፍቅር ግንኙነት እንደነበራት ገልጻ ታለቅሳለች። ይህ ቤኪን ቀድሞ ከነበረባት ስቃይ በላይ ልቧን ይሰብረዋል። ቤኪ በሃንተር ክህደት እጅግ ተቆጥታ ከሃንተር ጋር ማውራት ባትፈልግም ቦታው ለብቻ ስለማይሆን ለመረዳት ግድ ይላቸዋል። በማግስቱ የወደቀውን ቦርሳ፣ ውሃውንና ድሮኑን ለማግኘት ሲሉ ስህተቷን ለማካካስ ያሰበችውን ሃንተር ገመዷን ተጠቅማ ወደ ታች ወዳለው አንቴና ትወርዳለች። ወደ አንቴናውን ለመዝለል ገመዷን ፈታ ትዘላለች። እድለኛ ሆና ደህና ትደርሳለች። ቦርሳውንም ከገመዱ ጋር አስራ ስትመለስ ግን ማማው ላይ ስትደርስ እግሯ አምልጦ ትወድቃለች። ሃንተርም በተአምር ቦርሳው ላይ አርፋ እንደገና ወደ ማማው ትመለሳለች። ውሃቸውን ጠጥተው ድሮናቸው ባትሪ እንደሌለው ያያሉ። ማማው ላይ ካለው የበረራ ማስጠንቀቂያ መብራት ኤሌክትሪክ ወስደው ድሮናቸውን በመውላት ወደ ቅርብ ወዳለው ምግብ ቤት ልከው መልእክት ለመላክ ቢሞክሩም ድሮኑ በመንገድ ላይ ሲያልፍ በአንድ ተሽከርካሪ ተመቶ ይሰባበራል። ተስፋቸውም ተመልሶ ይመናመናል። ቤኪም ይህን ስታይ በሐዘን ተንበርክካ ትቀራለች። በዚህ ልክ ደግሞ ወደ ቤት እንመለስና አባቷን ጄምስ እንመልከት። ቤኪና ሃንተር ወደ ማማው ከሄዱ ብዙ ቀናት ስላለፈ ስልካቸው ደግሞ ቢደውልም ምንም ምላሽ ባለማግኘቱ በእጅጉ ተጨንቆ ነበር። ጄምስ ከቤኪ ጋር የነበረውን አለመግባባት ወደ ጎን ትቶ ልጁን ለመፈለግ ለፖሊስ ጣቢያ በተደጋጋሚ ደውሎ ቢጠይቅም መጀመሪያ ላይ በበቂ ማስረጃ እጦት ብዙ ትኩረት አላገኘም ነበር። ይህ ለተመልካቹ ተጨማሪ የልብ ትርታ የሚፈጥር ወቅት ሲሆን ቤኪ ማማው ላይ ተስፋ በምታደርግበት ወቅት ከዚህ ሌላ ወገን ደግሞ አባቷ ስለ ደህንነቷ ምን ያህል እየተጨነቀ እንደነበር እናያለን። ቤኪም ውሃና ምግብ በማጣቷ ምክንያት ራሷን መቆጣጠር አቅቷት ከሃንተር ጋር ማውራቷን ትቀጥላለች። ነገር ግን ጫማዋን ልትሰጣት ስትጠይቃት ሃንተር ላይኖርባት ብላ ስትመልስ ቤኪ ደንግጣ ወደ እውነታው ትመለሳለች። ሃንተር ቀደም ብላ ገመድ ስትይዝ ወድቃ አንቴናው ላይ ደም ፈሷት እንደሞተች ትረዳለች። ከሀፍታው ጀምሮ ቤኪ ስታይ የነበረችው ሃንተር ከምናቧ የተፈጠረች ቅዠት ብቻ እንደነበረች ትረዳለች። ብቻዋን ማማው ላይ ተትታ ማንም ሳይረዳት እንደቆየች ትዝ ሲላት የበለጠ ተስፋ ትቆርጣለች። ይህ ግንኙነት ደግሞ ለተመልካቹ ትልቅ ትውስታ ተደርጎ ይታያል። በዚህ ወቅት አንድ አሞራ መጥቶ በእግሯ ላይ ያለውን ቁስል ሲነክሳት በፍጥነት ተነስታ በቁጣ አሞራውን ትገድለዋለች። ውሃና ምግብ ካጣች ብዙ ቀናት ስለሆናት የገደለችውን አሞራ በልታ ጉልበቷን ለመመለስ ትሞክራለች። ትንሽም ጉልበት ካገኘች በኋላ ገመዷን ተጠቅማ ሃንተር ወደደቀችበት አንቴና ትወርዳለች። እዛም የሃንተርን ሬሳ ታገኛለች። ቤኪም ለአባቷ ጄምስ አጭር የእርዳታ መልእክት በስልኳ ትጽፍና መልእክቷ በደህና እንዲደርስ ስትል ስልኳን ጫማው ውስጥ ካስገባች በኋላ ጫማውን በሃንተር ሬሳ ላይ ወዳለው ክፍት ቁስል ውስጥ ተሰካዋለች። ሬሳውን ከማማው ወደ ታች ትጥለዋለች። የሃንተር ሬሳ ወደ መሬት ሲወድቅ ለስልኳ ትራስ ስለሆነለት ስልኩ ሳይሰበር ደህና ይደርሳል። በአካባቢው በቂ ምልክት በማግኘቱ መልእክቷ ለአባቷ ጄምስ ይደርሰዋል። ጄምስ ምልክቱ እንደደረሰው ወዲያውኑ ለድንገተኛ ክፍል ደውሎ ብዙ የፖሊስና የነፍስ አድን ቡድኖች ይዞ ወደ ማማው አካባቢ ይሄዳል። ወደ ቦታው ሲደርሱ መጀመሪያ ያገኙት የሃንተር ሬሳ በመሆኑ
ቦዲ ባግ በማየቱ የሞተችው ልጁ ቤኪ እንደሆነች ስለሚያስብ በሐዘን ይሰበራል። ልቡም ለቅስፈት ያህል ይቆማል። ነገር ግን ብዙ ሳይቆይ ቤኪ በሕይወት እያለች ከአምቡላንስ ውስጥ አባዬ ብላ ስትጠራው በደስታ እያለቀሰ ወደ ልጁ ተጣድፎ ይሮጣል። ቤኪም በነፍስ አድን ቡድን አማካኝነት ከማማው ተነስታ ደና ወደ መሬት ትወርድና ከአባቷ ጄምስ ጋር በጠንካራ ብርታት ተቃቅፈው ሲደሰቱ እናያለን። ከዚያ ረጅም ጊዜ ስቃይ በኋላ የተገኘው ይህ ስብስብ ቤኪ ላይ ትልቅ ለውጥ ያመጣል። ከዳን ሞት ጀምሮ ተዘግቶ የነበረው ልቧ ቀስ በቀስ ወደ ሕይወት ይመለሳል። ሕይወት አጭር ናት ብላ ቤኪ በሐሳቧ ስትደጋግም ይህ ንግግር ቀደም ብላ ሃንተር ያለችው ቃል በማስታወስ ለታሪኩ ውብ ማጠናቀቂያ ይሆናል። እስቲ ግን ወደ ኋላ ተመልሰን ፊልሙ ላይ ብዙዎቻችን ግራ ያጋባን ትልቁ ትውስታ እንመልከት። ትልቁ ጥያቄ ሃንተር መቼ ነው በትክክል የሞተችው የሚለው ነው። ልብ ብላችሁ ከሆነ ገመድ ይዛ ወደ አንቴናው ስትወርድና ቦርሳውን ይዛ ስትመለስ ማማው ላይ ስትደርስ አንዴ ወድቃ ነበር። በዛ ቅስፈት ላይ ነው ትክክለኛው ሞት የተፈጸመው ብለን ካየን ትዕይንቱ መረዳት እንችላለን። ከዛ በኋላ ቤኪ ከሃንተር ጋር ስታወር የነበረችው የቤኪ አይምሮ በጭንቀትና በፍርሃት ምክንያት የፈጠረው ቅዠት እንደሆነ ፊልሙ ቀስ በቀስ ይነግረናል። ሌላው ትኩረት የሚስበው ነጥብ ደግሞ 143 የሚለው ንቅሳት ነው። ይህ ቁጥር በእንግሊዝኛ ፊደል ብዛት ላይ የተመሰረተ ኮድ ሲሆን አይ ላቭ ዩ የሚለውን ሐረግ የሚወክል ፊደል መሆናቸውን ያሳያል። ትንሽ አስገራሚ መረጃ ልጨምርላችሁ እወዳለሁ። ፊልሙ ላይ የሚታየው ማማ ምንም እንኳን በፊልሙ ውስጥ ልብ ወለድ ስም ቢሰጠውም ከእውነተኛ ሕይወት በተወሰደ ግንባታ ላይ የተመሰረተ ነው። የፊልሙ መጨረሻ ከብዙ ውድቀት በኋላ ድጋሚ መነሳት እንዳለ ያስተምረናል። ታሪካችን ሲያበቃ ቤኪ እንደገና ከብዙ ውድቀት በኋላ ሕይወትን በአዲስ ስትጀምራት እያሳየን ነው።